ስለዚህ ሲያዝ መጥቶ በሐዲስ ኪዳን ደግሞ ፋሲካ ተብሏል። በብሉይ ኪዳን በጉ የታረደበት እስራኤል ነፃ የወጡበት ፋሲካ ተብሏል። በሐዲስ ኪዳን ደግሞ ክርስቶስ የተሰቀለበት የሞተበት ለእኛ ስጋውን የበላንበት ደሙን የጠጣንበት ከኃጢአታችን የነጻንበት ከዘላለም መከራ ነፃ የወጣንበት ከዲያብሎስ ቅኝ ግዛት የተላቀቅንበት አዳም ካመጣው ሔዋን ጎትታ አዳም ስቦ ካመጣው ኃጢአት ወንጀል በክርስቶስ ደምና ቁስል ነፃ የወጣንበት ደግሞ በሐዲስ ኪዳን የሐዲስ ኪዳኑ ፋሲካ ተብሏል። በብሉይ ኪዳን ፋሲካ ይባላል። ሐዲስ ኪዳን ደግሞ ፋሲካ ተብሏል። እንደገና ሁለተኛ ስሙ ትንሣኤ ተብሏል። ማን የተነሳው? ክርስቶስ። ከምን ተነሳ? ከሞት። ሞትን ነስቶ መቃብርን አሸንፎ በሶስተኛው ቀን ተነስቷል። ይክበር ይመስገን እግዚአብሔር። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሉይን ከሐዲስ ሐዲስን ከነፍስ ነፍስን ከክርስቶስ የምታገናኝበት የረቀቀ የቆየ የተጠና አምላካዊ ሐዋርያዊ ትውፊትና ስርዓት ያላት ስለሆነች በዛ መሰረት ይህን እናነባለን። እንግዲህ በሶስተኛው ሳምንት ዛሬ ያነበብነው ወንጌል ቅድም እንደተናገርኩት የሉቃስ ወንጌል ነው። ምዕራፍ